ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በድጋሚ መጥቻለሁ። ያ ምንድነው? እባካችሁ በምታምኑት በአላህ በማርያም በመድኃኒዓለም በገብርኤል በሚካኤል ቻናሌን ኮፒ ሊንክ አድርጉልኝ እባካችሁ። በጣም ነው የተመታው። በጣም እግዚአብሔርን ይታያል ግን 96.6% ሰብስክራይብ አያደርግም። ለምንድን ነው? ምን ችግር አለው? እኛ እኮ ማለት ሰብስክራይብ ሲደረግ ምንም የሚከፈልበት ነገር የለም። ላይክ ሲደረግ ምንም ነገር የለም። እንደውም እኛን ካለንበት በጣም ሞቲቬት እያደረገ ሌላ ስራ እንድንሰራ ያደርገናል። እና እባካችሁ በምታምኑት እና ኮፒ ሊንክ አድርጉልኝ እባካችሁ፣ ላይክ አድርጉልኝ። እንደው ቪዲዮን ባትወዱትም በጣም ቢያስጠላችሁም እባካችሁ ተባበሩኝ። ይሄን ብቻ ላስቸግራችሁ። እኔ በዚህ ቪዲዮ አጭር ቪዲዮ ነው የማሳያችሁ እና ኢትዮጵያ ማለት እኔ ቻናል ከከፈትኩ ሜቢ 1 ዓመት ምናምን ሞልቶኛል፣ ግን እስካሁን ድረስ ሞኔታይዝ አልሆነም እና በጣም የሚገርመኝ ያው ሰው ይጠይቋል እንግዲህ በጣም የሆነ ኮንተንት በጣም ፓወርፉል የሆነ ኮንተንት ጠይቆኛል። ሞኔታይዝ ለመሆን የሚያስፈልገው ምንድነው? 1000 ሰብስክራይበር እና 4000 ዋች ሃወር ነው የሚፈልገውና እሱም አልሞላም። ዋች ሃወሩ ምን ዋጋ አለው? ሰብስክራይበር ሞልቷል፣ ግን ዋች ሃወሩ አልሞላምና እባካችሁ ተባበሩኝ። ኧረ በመድኃኒዓለም ውይ! እና እስኪ ላሳያችሁ። እንግዲህ የሚያየው አያችሁት፣ በሞባይል 78.8% ይታያል፣ በቲቪ 17.1%። እንግዲህ ቻናሌ በሞባይል 78.8% ይታያል፣ በቲቪ 17.1%። በስመ አብ! እና በጣም ነው የገረመኝ። እንዲህ ጭራሽ የኔን ቪዲዮ በቲቪ! አረ በስመ አብ! እኔ ለራሴ ድምፄን በጣም ነው የምጠላው እኮ። አጠገቤ ማለት አንድ ሰው አጠገቤ ሆኖ የኔን የዩቲዩብ ቻናል ላይ ከፍቼ ማየት አልፈለግም። ለምን መሰላችሁ? አንደኛ ድምፄን እጠላዋለሁ። ለምን እንደሆነ አላውቅም። የኔ ባህሪ ይሁን የሌላው ባህሪ ይሁን አላውቅም። ሁለተኛ ዩቲዩብ የራሴን ቪዲዮ በራሴው ስልክ በራሴው ኢሜል በከፈትኩበት ባየሁት ቁጥር ተደጋጋሚ ባየሁት ቁጥር ዩቲዩብ ወደ ኮፒራይት ሊያደርገው ስለሚችል ብዙም አላይም። ግን እኔ እሱ ምክንያት አይደለም። ምክንያቴ ድምፄን አልወደውም ባጭሩ። ለእናንተ ይደብር አይዶን ነው ግን እና በታብሌት 1.3 በኮምፒውተር 2.7 ይታያል። ተመስገን። ወደፊት እንግዲህ ምን ላይ እንደምንደርስ አናቅም። ዋናው ለሰው ልጅ ተስፋ ነው። ተስፋ አልቆርጥም፣ መቼም ቢሆን አልቆርጥም። እንግዲህ ያው አብዛኛውን የሚያየው ከ25 እስከ 34 ባለው እድሜ ክልል ውስጥ ነው። ቆንጆ ነው። ከ65 ዓመት በላይ የሆነ ሰው 1.1 ያየዋል። ወንድ 43.2%፣ ፊሜል 56.8%። ዋው! በጣም ነው የማመሰግነው። በተለይ የማዳም ቅመሞች ይህን ሁሉ የሚያደርጉት እነሱ ናቸው። የብዙ የማዳም ቅመሞች በነገራችን ላይ ከራሳቸው አልፈው ለብዙ ዩቲዩበሮች ህይወት መቀየር ምክንያት ናቸው። ማንም ይሄንን 100% ይመሰክርላቸዋል ለነሱ ማለት ነው። እና በጣም አመሰግናለሁ። በጣም ነው የምወዳችሁ ማርያምን። እና በጣም ይገርማል። ኢትዮጵያ ላይ 37% ነው፣ ሳውዲ አረቢያ 17%፣ ዩናይትድ አረብ ኤሚሬት 7.4%። በጣም አመሰግናለሁ። በጣም በነገራችን ላይ እዚህ ጋር መናገር የምፈልገው ነገር አንድ ነገር ቢኖር ምንድነው ኢትዮጵያ ላይ 37% ከፍተኛውን ይወስዳል።
ይኸውላችሁ እኔ እስካሁን በማውቃት ትንሽዬ እውቀት ዩቲዩብ ኢትዮጵያ ላይ ማለት አንድ ቪዲዮ ተጭኖ የኢትዮጵያ የህዝብ ብዛት 1 ሚሊዮን ማለት 130 ሚሊዮን ነው የኢትዮጵያ ህዝብ ብዛት። 130 ሚሊዮን አንድን ቪዲዮ ቢያየው 130 ሚሊዮን ህዝብ አንድን ቪዲዮ ቢያየው የኢትዮጵያ ህዝብ እዚሁ ኢትዮጵያ ሆኖ $1 የሚከፍል አይመስለኝም። ለምን ኢትዮጵያ የጎግል ፓርትነርሺፕ አባል አይደለችም የሚል መረጃ ሰምቻለሁ። እነ ዳሎል ኢንተርቴይንመንት ካያችኋቸው እንደዛ ነው የሚሉት። እና እስቲ ለምንድን ያልሆነችው ኢትዮጵያን የምታከል ሀገር የጎግል ፓርትነር አባል ያልሆነችው ለምንድን ነው? እኔ በጣም ነው የሚገርመኝ። በጣም ኢትዮጵያ በብዙ ነገር እየተነፈገች ነው። እና አብዛኛውን አሁን የኔን ቪዲዮ የሚታየው ኢትዮጵያ ውስጥ ነው 37%። እና ያው ሳውዲ አረቢያም ይታያል። በጣም አመሰግናለሁ። ዩናይትድ አረብ ኤሚሬት ዱባይ ይታያል። ተመስገን ቆንጆ ነው። እና ኢትዮጵያ ለምን የጎግል ፓርትነር አባል እንዳልሆነች አላውቅም እስካሁን። በአረብኛ በአማሪክ የሚያዩት 2% ናቸው። በአረቢክ 0.02%። እዚህ ጋር ነው እንግዲህ ኖት ሰብስክራይብ የማያደርገው ማለት ሰብስክራይብ የማያደርግ ቪዲዮን ይመለከቱታል፣ ግን ሰብስክራይብ የማያደርጉት 96.9%፣ ግን ሰብስክራይብ የሚያደርጉት 3.1%። እኔ ወደፊት ይሄ ቪዲዮ ያዙልኝ። ለምን አንድ ቀን ለሰው ልጅ ጊዜ ይመጣል 96% ሰብስክራይብ እንደሚያደርግ ባለሙሉ ተስፋ ነኝ። ወደፊት 3.1% የሚያይ ሊሆን ይችላል፣ ግን 100% ወደፊት እንደሚቀየር ይሄ ነገር አምናለሁ። ችግር የለውም። እና ይሄንን ስለምትተባበሩ በጣም አመሰግናለሁ። እወዳችኋለሁ። ስፔሻሊ የማዳም ቅመሞች በውጭ ሀገር ከራሳችሁ አልፋችሁ ለቤተሰብ አልፋችሁ ለወዳጅ ዘመድ በቃ ለተለያዩ ወጣት የመለወጥ መንስኤ የምትሆኑ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እኔ እህቴ ታናሽ እህቴም የማዳም ቅመም ናት። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ይሄን ለማለት ነው። እባካችሁ በቻላችሁት ያክል ኮፒ ሊንክ አድርጉልኝ፣ ላይክ ሼር አድርጉልኝ እባክህ። በቃ ባያስደስታችሁም ከፍታችሁ ዝም በሉ ማለት ለኔ ይጠቅመኛል እና እወዳችኋለሁ። ቴንኪው